በቻይና የኮቪድ-19 ወረርሽኝ አሳሳቢ ደረጃ ላይ መድረሱ ተገለጸም። ከሁለት ዓመት በፊት የኮሮና ቫይረስ ለመጀመሪያ ጊዜ የተገኘባት የቻይናዋ ውሃን ከተማ ወረርሽኙ ዳግም አገርሽቶባታል። ወረርሽኙ በታህሳስ ወር መላው ቻይናንን እያዳረሰ መሆኑንም ከቤጂንግ እየወጡ ያሉ መረጃዎች ያሳያሉ። ብሉምበርግ የሀገሪቱን ጤና ተቋማት አሃዝ ጠቅሶ ባወጣው ዘገባ በአንድ ቀን ብቻ 37 ሚሊዮን ሰዎች በኮቪድ-19 ሳይያዙ እንዳልቀረ ጠቁሟል። በታህሳስ ወር በ20 ቀናት ውስጥ 248 ሚሊዮን ቻይናውያን በቫይረሱ ተጠቂ ስለመሆናቸው ዘገባው ያክላል። የቻይና ባለስልጣናት ግን ዓለም አቀፍ ጫናውን ለመቀነስ ከተጠቀሰው አሃዝ እጅግ ዝቅ ያለውን ሪፖርት እያደረጉ ነው ተብሏል። ለሶስት ተከታታይ ቀናት የኮቪድ ሞቶችን የመዘገበችው ቤጂንግ በታህሳስ 22 ብቻ 4000 አዳዲስ የቫይረሱ ተጠቂዎች መኖራቸውን ይፋ አድርጋለች። ይሁን እንጂ በማህበራዊ ሚዲያዎች እየወጡ ያሉ ተንቀሳቃሽ ምስሎች ሆስፒታሎች በህመምተኞች መጨናነቃቸው የሚያሳይ ናቸው። የሀገሪቱ የተላላፊ በሽታዎች ተቆጣጣሪ ድርጅት ዋና ዳይሬክተር ዣንግ ዌንሆንግ ከሻንጋይ ዘ ፔፐር ጋዜጣ ጋር ባደረጉት ቆይታ በቻይና የወረርሽኝ ስርጭት በአንድ ሳምንት ውስጥ ለቁጥጥር አዳጋች የሚሆንበት ደረጃ ይደርሳል ብሏል። በዚህም ለከባድ ህመምና ህልፈት የሚዳረጉ ዜጎች ቁጥር ሊያሻቅብ እንደሚችል ጠቅሰው የሀገሪቱ የጤና ተቋማት ከፍ ያለ ዝግጅት እንዲያደርጉ አሳስቧል። የዓለም ጤና ድርጅትም የኮቪድ-19 ወረርሽኝ አሁንም የምድራችን ፈተና መሆኑን እየገለጸ ነው። ወረርሽኙ የጠፋ የመሰላቸው በርካታዎች ይሁን እንጂ በየሳምንቱ 10,000 ሰዎች በዚህ ቫይረስ እየሞቱ መሆኑንም ነው የሚጠቅሰው። ቻይና በፈረንጆቹ ታህሳስ 19 2019 በሁቤይ ግዛት መዲናዋ ውሃን የኮቪድ-19 ወረርሽኝ ከተከሰተባት ወዲህ ከዓለም ጤና ድርጅትም ሆነ ከምዕራባውያን መገናኛ ብዙሃን የሚወጡት መረጃዎች የተጋነኑ ናቸው በሚል ትሞግታለች። ከመካሰሱ ይልቅ ቀለም ወይም ሃይማኖት የማይመርጠውን ወረርሽኝ በጋራ እንከላከለው የሚል ጥሪንም ደጋግማ ስታቀርብ ተደምጣለች። ሀያላኑ ሀገራት በዚህ ቫይረስ መነሻና ተያያዥ ጉዳይ ሲነታረኩ በመላው ዓለም 657 ሚሊዮን ሰዎችን ያጠቃው ኮሮና ከ6.6 ሚሊዮን በላይ ሰዎች ሕይወት ቀጥፏል። በታህሳስ ወር ዳግም በውሃን የተቀሰቀሰው ወረርሽኝም ሀገራትን ከመዘናጋት ሊያነቃቸው የጋራ መፍትሄን ለመፈለግ እንዲሰሩ ሊያተጋቸው ይገባል እየተባለ ነው።